በደሴ ከተማ ያስደነገጠ የአይጥ መርዝ አደጋ፣ በምርጫ ጣቢያ የተፈጠረው ውዝግብና የምርጫ ውጤት ሂደት ላይ የወጡ አዳዲስ መረጃዎች። ከውጭ ዜናዎች ኢራንና አሜሪካ ውጥረት፣ እስራኤል ሊባኖስ ግጭት፣ የሆርሙዝ ባህረ ሰላጤ ቀውስና የነዳጅ ዋጋ ንረት ዓለምን እያነቃነቀ ነው። ሰላም ጤና ውድ የተከበራችሁ የደሴ ሚዲያ ቤተሰቦች፣ የዛሬውን ወቅታዊና አስፈላጊ የሀገር ውስጥና የውጭ ዜናዎች ይዘን ቀርበናል። ፈጣንና ትክክለኛ መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። አሁን ወደ ዝርዝር ዜናዎች እንሄድ። ከሀገር ውስጥ ስንጀምር በደሴ ከተማና በአካባቢው የኬሚካል መመረዝ አደጋ አሳሳቢ ደረጃ ላይ መድረሱ ተገለጸ። የደሴ አጠቃላይ ስፔሻላይዝድ ሆስፒታል ባቀረበው መረጃ መሰረት በ2018 ዓመተ ምህረት በ9 ወራት ውስጥ 172 ሰዎች በኬሚካል መመረዝ ተጎድተው ሕክምና አግኝተዋል። ከነዚህ መካከል 6.8% የሚሆኑ ህይወታቸው ማጣታቸውን ተገልጿል። በተለይ የአይጥ መርዝ ከሁሉም የመመረዝ አይነቶች በላይ በመሞት ምክንያትነት ተጠቅሷል። ባለሙያዎች እንደሚገልጹት 86% በላይ የሚሆኑ ጉዳዮች ራስን ለማጥፋት በሚደረጉ ሙከራዎች የተፈጠሩ ሲሆን፣ ይህ ጉዳይ ለማህበረሰቡ ትልቅ የጤናና የስነ ልቦና ፈተና መሆኑን ተጠቁሟል። በሌላ ዜና በቡርጃ ምርጫ ጣቢያ የተፈጠረው ውዝግብ ከፍተኛ ትኩረት ስቧል። የብሔራዊ ምርጫ ቦርድ እንዳስታወቀው አንዳንድ የምርጫ አስፈጻሚዎች ለራሳቸው በድምጽ መስጫ ወረቀቶች ላይ ምልክት ሲያደርጉ ተገኝተዋል። በዚህም ምክንያት የምርጫ ጣቢያው ሙሉ በሙሉ እንዲዘጋ መወሰኑን ተገልጾ የተጠረጠሩት አስፈላጊዎችም እርምጃ ህጋዊ ተጠያቂነት እንደሚወሰድባቸው ቦርዱ አስታውቋል። በተያያዘ መልኩ የሰባተኛው ጠቅላላ ምርጫ ጊዜ ውጤቶች መለጠፍ መጀመራቸው ተገልጿል። የብሔራዊ ምርጫ ቦርድ እንደሚለው ከግንቦት 25 ጀምሮ በምርጫ ጣቢያዎች ውጤቶች መለጠፍ የተጀመረ ሲሆን የመጨረሻ ውጤት እስከ ሰኔ 2 ድረስ ይፋ ይደረጋል ተብሏል። በዚህ ሂደት ውስጥ ማንኛውም ቅሬታ የሚያቀርብ ከሆነ ቦርዱ ተቀብሎ እንደሚመራው ተገልጿል። ወደ ውጭ ዜና ስናልፍ በመካከለኛው ምስራቅ ስንሻገር ደግሞ በቀጠናው ያለው ውጥረት አሁንም ቀጥሏል። ኢራንና አሜሪካ መካከል የነበረው ዲፕሎማሲያዊ ግንኙነት መቋረጡ ውጥረቱን የበለጠ አሳስቦታል። ኢራን ባለስልጣናት እስራኤል በሊባኖስና በቀጠናው የምታደርገው ወታደራዊ እንቅስቃሴ እስካላቆመ ድረስ ማንኛውንም የውይይት ሂደት እንደማይቀጥሉ አስታውቀዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በቀጣይ ሳምንት ስምምነት ላይ ደርስ እንደሚችል መናገራቸው ተዘግቧል። ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሂዝቦላ ተወካዮች ጋር መወያየታቸው ተጠቅሷል። በእስራኤልና በሊባኖስ ያለው ውጥረት እንዲቀንስ ጥረት እየተደረገ መሆኑን ገልጸዋል። ኢራን በበኩሏ በሰሜን እስራኤል ያሉ ነዋሪዎች አካባቢያቸውን እንዲለቁ ማስጠንቀቂያ ማውጣቷ ተዘግቧል። የማስጠንቀቂያ የተሰጠው እስራኤል በቤይሩት ላይ ልትፈጽም ያቀደችውን ጥቃት ተከትሎ ነው ተብሏል። የቀጠናው ውጥረት ይበልጥ ያባበሰው ሌላኛው ጉዳይ ደግሞ የሆርሙዝ ባህረ ሰላጤ ነው። ኢራን በዚህ በዓለም የነዳጅ መተላለፊያ ዋና መስመር ላይ ያላትን ቁጥጥር በመጥቀስ ጠንካራ መልእክቶች ማስተላለፍ ተዘግቧል። ይህም በዓለም ነዳጅ ገበያ ላይ ትልቅ ስጋት ፈጥሯል። ባለሙያዎች የነዳጅ ዋጋ በከፍተኛ ደረጃ ሊጨምር እንደሚችል እያስጠነቀቁ ነው። በተጨማሪ በባህረ ሰላጤው አካባቢ የንግድ መርከቦች ላይ የሚደርሱ ጥቃቶች የዓለም አቀፍ ንግድ እያሳሰበ ነው። የዕቃ መጫኛ መርከቦች ላይ ጥቃት መፈጸሙ ተዘገበ ሲሆን፣ ይህ ክስተት በቀጠናው ያለውን የጸጥታ ሁኔታ አሳሳቢ መሆኑን እንደገና ሳይቷል። እስካሁን ስትከታተሉት የነበረ የሰዓቱ ዋና የሀገር ውስጥና የውጭ ዜናዎች እነዚህ ይመስሉ ነበር። ከደሴ ሚዲያ ጋር ስለቆያችሁ እናመሰግናለን። ቀጣይ ሰበር ዜናዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ፣ ላይክ ያድርጉና ለወዳጅ ዘመዶች ያጋሩ። እስከምንገናኝ ድረስ ሰላም ለኢትዮጵያ፣ ሰላም ለአፍሪካችን።